ምን አተረፍኩ? ደሃ ወንድ ጋር ተጠቅተሽ ምን ማለት ነው? ዳኑ ልጆቼ መኖር ካንተ ለገዛ ሄጄ ለልጆቼ ማለት ነው አንድ ካንት 1200 ምናምን ብር አለችኝ ማለት ነው። ሰላም አድማጭ ተመልካቾቻችን እንግዲህ ያያችሁትን ቀንጨብ አድርጌ ያሳየዋችሁን ነገር ሙሉን አሳያችኋለሁ። ትዝናናላችሁ። በጣም ነው ደስ የሚላችሁ። በጣም ቆንጆ ባለፉት ሳምንታት ፖስት የተደረጉ ናቸው። እነዚህን አሳያችኋለሁ። እንስቃለን፣ እንደሰታለን፣ ትማሩበታላችሁ። ቀጥታ ወደ ቪዲዮ ነው የምሄደው። ሳቅ በሳቅ አለ። ከመጀመሪያው ጀምሬ ሳላቁን እቀጥላለሁ። እንግዲህ አብራችሁን ቆዩ እላለሁ። ይኸውልሽ ያው ምን አተረፍኩ? ደሃ ወንድ ጋር ተጠቅተሽ ምን ማለት ነው? ዳኑ ልጆቼ መኖር የሚገርመው እኮ የሚስቀው እኮ ነው። ለልጆቼ ማለት ነው አንድ ካንት 1200 ምናምን ብር አለችኝ ማለት ነው። ተመስጠው እያዩ ነው እንግዲህ ምንድን ነው ራሱ እንዲህ ይላል። መቀመጥበት ምንም አይል ይርምኝ ተንፈስ አይልም። ለማንኛውም ይሰነው ሲቀመጡና ማዳ እየፈራው ውጭ እንድትንጭ ምንም አይልም። ትንሽ እንትን እንኳን ቢቆጥ ጭራሽ እንደው ምን ይቆረቆረኝ ነበር። ስሪት የራስሽ ስሪት የራስሽ ይችላል። በጣም ያርሽ እዚህ ላይ ሁሉ ክምር ብሎ ይኸው አይደል ይፈልክሽ እውነት። አሁንማ ይሄን ስታረጊ ሁሉ ሴት እኮ ይሄን ያረገ ይመስልሻል? አዎ እነ ኢትዮጵያ ጤነኛ የሚያዛው ነው እኮ አስተሳጊ ታቡኝ ይላል እንዴ? ታቡኝ ይፈጭሽ የታሰጣው ታጣሽ ሰጣ የላ ደግሞ እንኳን ረሳችን ዲማውጣ ጃለን አይ ቤትሽ ውስጥ ዝም ብለሽ እንደ ድራይሲ ነገር ቤትሽ ውስጥ ታፈሪሽ ቤትሽ በነፋስ እሺ አንድ ጊዜ ፍቅር እንግዲህ ሰዎችም እንትን ይላሉ። ግን ይሁን እችላለሁ። እንደሱም ካረዳሻል አንቺ ወለሞችም ካረዳሻል ነው የሚስጥልሽ ቀርብ ያለው ደትንሽም ወልጅን ደግሞ ከተስታረቂት ኩቱት ወይ እሱ ሌላ ጊዜ ይፈታል። አይ አንድ ላይ ሆኖ ካልቀረበ አንድ ላይ ይሻልሽ እንዳይፈጠር ሁሉም ሲፈጠር ደግሞ አንድ ሙልጭ ልጭ ሳረገው ያገላሽና ላይኔራ ሆኖ እስካላገኝሽ መባከዱ ዳኒ አፍሪክ በጣም ነው የሚያዝናናኝ በነገራችን ላይ። ዲያስፖራ በጣም ከውጪ መጣ ከሆነ ይዞኝ ይሄዳል ነው የምትለው። ብር አለው ነው የምትለው። ምናምን በጣም በቃ ቶሎ ትሸነፋለህ። እንደዚህ ነው። ለምን ነው ሴትሽ ብር ያለው እንደምትወደው? ያው ጥሩ ኑሮ ለመኖር ነው። ተወደለች ጥሩ ኑሮ። ያው ምን አተረፍኩ? ደሃ ወንድ ጋር ተጠቅተሽ ምን ማለት ነው? ዳኑ ልጆቼ መኖር ያለው ይሻላል እንዴ ቢያስ ቢጎዳህ እንኳን ቢያስ ጥሩ ኑሮ ወይ ለልጆች እንኳን ነገር እኮ ታስቆርጥልኝ። ምንም የሌለው እኮ ነው። ፍቅር ብለህ ገብተህ ፍቅሩ ሙሻት እኮ ምንድነው ተርፈ በቃ በጣም ትልቅ ኪሳራ ነው።
በነገራችን ላይ ከዳው ከሀብታሙ ዳው ነው በፍቅር ራሱ በጣም ነው። ሁላችሁንም አላውቅም፣ ግን የተወሰኑትን ማለት ነው። የልጅ ዕቃ ሲገዛ አይኖ እኛ ጋር ያለው የዶላር መዋዠቅ ከፍታው ዝቅታው ትራንስፖርቱ ቀረጡ አይኖ ብዙ ዋጋ እንደሚያስከፍላችሁ ምናምን አውቃለሁ። እሱን እረዳለሁ በደንብ። ግን ደግሞ ማለት ነው በጣም ነገሩን የምታወሳስቡብን ሰዎች ያላችሁ፣ በተለይ ደግሞ እንደኔ አይነት ለ3 ልጅ ምናምን ዕቃ ለሚገዛ ፋሚሊ ማለት ነው። እግዚአብሔርን እኔ አሁን ባለፈው ፓንት ልገዛ ሄጄ ለልጆቼ ማለት ነው 1 ፓንት 1200 ምናምን ብር አለች። እግዚአብሔር በሚያውቀው እሰፋላታለሁ። ጨርቅ ሰፍቼላቸው እንደውም በጣም ጎበዝ ነኝ በመስፋት አስደርጋቸዋለሁ እንጂ አልገዛም ማለት ነው። በእውነት ሴራ አይደለም። በጣም ይሄንን የሰራው ሰውን በጣም አደንቀዋለሁ። ይመችህ። ለዛሬ እንግዲህ ይህንን ይመስል ነበረ። እንደተደሰታችሁ በጣም እርግጠኛ ነኝ። ይመቻችሁ። በሚቀጥለው ጊዜ ደግሞ ሌሎችን ነገሮች እየቀነጫጨብኩ አቀርብላችኋለሁ። ይመቻችሁ። በጣም ደስ የሚሉ የሚያዝናኑ፣ አንዳንዴም ትንሽ ያው ባየናቸው ነገሮች የሚያስገርሙ ነገሮችን ይዤላችሁ ነው የቀረብኩት። እንግዲህ ቻናላችንን ሰብስክራይብ አድርጉ። ይመቻችሁ።